ኤቭሪቲንግ ኤክሰሲቭ ቶክሲክ ነው ይላል የጥንታዊ ፈላስፋ ፓራስለስ። እኛ ሁል ጊዜ ቀለል ላሉ ማስታገሻ የምንወስደው መድኃኒት ፓራስታሞል ሊቨር ሄፓቶቶክሲቲ ወይም ሊቨር ዳሜጅ ያመጣል። ፓራስታሞል ከ50 ሚሊግራም ጀምሮ እስከ 3 ግራም ከተወሰደ ሴፍ ነው። ነገር ግን ከ3 ግራም እና ከ4 ግራም በላይ ከተወሰደ ናፒው ኤናስታይል ፓራሚኖች የሚባል ቶክሲክ ለጉበት ቶክሲክ ወይም ጎጂ የሆነ ኬሚካል ይፈጠራል። ታዲያ ይህ ኬሚካል ደግሞ የሚወገደው እንደዚህ ነው። ሊቨር ውስጥ ሰንተር ቡልታቶን ከሚባል ኬሚካል ጋር ባይንድ አድርጎ ነንቶክሲክ ኬሚካል ሆኖ ይወገዳል። ነገር ግን የፓራስታሞል ዶዝ ከመጠን በላይ ወይም ኦቨርዶዝ ከሆነ የፓራስታሞል የሚፈጠረው ቶክሲክ ኬሚካል መጠኑ ከቡልታቶን ኬሚካል ከመጠን በላይ ስለሚሆን በዚህን ጊዜ የሊቨር መጎዳት ወይም ሊቨር ሄፓቶሲስ ያመጣል። የማስታወክ የማቅለሽለሽ ሆድ ህመም ያመጣበታል። ስለዚህ አንድ ሰው ፓራስታሞል እየወሰደ አልኮል መውሰድ የለበትም። ምክንያቱም ከአልኮል የሚፈጠረው ከአልኮል ሜታቦላይት ሆኖ መጨረሻ ሊቨር ጎጂ የሆነ ቶክሲክ ኬሚካል ስለሚፈጠር ከፓራስታሞል ቶክሲክ ኬሚካል ጋር ሆኖ ጉበትን መጎዳት ስለሚያባብሱት በአንድ ላይ መወሰድ የለበትም ማለት ነው።